ማስታወቂያ በተባበሩት አረብ ኤምሬቶች የቪዛ አገልግሎት ለማግኘት እንደ አዲስ መስፈርት የቀረበውን የወንጀል ነጻ የምስክር ወረቀት ወይም ፖሊስ ክሊራንስ ሰርቲፊኬት በተመለከተ ለሁሉም ዜጎቻችን የተላለፈ ማብራሪያ። አንደኛ፣ ከኢትዮጵያ ወደ ተባበሩት አረብ ኤምሬቶች ለስራ ለሚመጡ ዜጎች። ለመጀመሪያ ጊዜ ወደ ተባበሩት አረብ ኤምሬቶች ለስራ ለመጓዝ የሚፈልጉ ዜጎች በሀገር ቤት ከፌዴራል ፖሊስ የወንጀል ምርመራ ቢሮ ፎረንሲክ ምርመራ ዳይሬክቶሬት የወንጀል ነጻ የምስክር ወረቀት በማውጣት በሚከተለው ቅደም ተከተል ማረጋገጥ ይኖርባቸዋል። በቅድሚያ በኢትዮጵያ የውጭ ጉዳይ ሚኒስቴር ማረጋገጥ፣ በመቀጠል አዲስ አበባ በሚገኘው የተባበሩት አረብ ኤምሬቶች ኤምባሲ ማረጋገጥ፣ በመጨረሻም በተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስቴር ሞፋ ማረጋገጥ። ሁለተኛ፣ በተባበሩት አረብ ኤምሬቶች ውስጥ በቱሪስት ወይም በጉብኝት ቪዛ ላይ ለምትገኙ ዜጎች። በተባበሩት አረብ ኤምሬቶች ውስጥ በቱሪስት ወይም በጉብኝት ቪዛ ላይ ለምትገኙና ለመጀመሪያ ጊዜ ለመጣችሁ ዜጎች ምስክር ወረቀቱን በኢትዮጵያ በሚገኘው የተባበሩት አረብ ኤምሬቶች ኤምባሲና በተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስቴር አረጋግጣችሁ ማቅረብ ይኖርባችኋል። ማሳሰቢያ፣ በአሁኑ ወቅት በተባበሩት አረብ ኤምሬቶች ለምትገኙ ዜጎች በቆንስላ ጽሕፈት ቤቱ በሚሰጥ የድጋፍ ደብዳቤና በውክልና አማካኝነት በኢትዮጵያ የሚገኙ ወኪሎቻችሁ ከፌዴራል ፖሊስ የወንጀል ምርመራ ቢሮ የፎረንሲክ ምርመራ ዳይሬክቶሬት የምስክር ወረቀቱን እንዲያወጡላችሁ የሚያስችለውን ቀድሞ የነበረ አሰራር መጠቀም ትችላላችሁ። ሶስተኛ፣ በስራ ላይ ለነበሩ ዜጎች በተባበሩት አረብ ኤምሬቶች ውስጥ በስራ ቪዛ የሌበር ካርድ ወጥቶላችሁ ስትሰሩ ለነበራችሁ ከኢትዮጵያ የወንጀል ነጻ የምስክር ወረቀት ማምጣት አይጠበቅባችሁም። ለቪዛ በምታመለክቱበት ወቅት መምረጥ የሚኖርባችሁ ትራንስፈር ወርክ ፐርሚት የሚለውን አማራጭ መሆን ይኖርበታል። አራተኛ፣ መረጃችሁ በተባበሩት አረብ ኤምሬቶች ሲስተም ላይ ለማይታይ ዜጎች በሀገሪቱ ውስጥ በህጋዊ መንገድ በነፃ ንግድ ቀጠና ወይም ፍሪዞን በመንግስት ተቋማትና በሌሎች መስሪያ ቤቶች ሲሰሩ ቆይተው መረጃቸው በሲስተሙ ላይ የማይታይ ከሆነ ከኢትዮጵያ የምስክር ወረቀት ማምጣት ሳያስፈልጋችሁ ከተባበሩት አረብ ኤምሬቶች የሰው ኃይልና ኤምሬታይዜሽን ሚኒስቴር ወይም ሞህሬ የቴክኒክ ድጋፍ በመጠየቅ አገልግሎቱን ማግኘት ትችላላችሁ። ለበለጠ መረጃ ከዚህ ጉዳይ ጋር በተያያዘ ማንኛውንም ተጨማሪ ማብራሪያ ለማግኘት የሰው ኃይልና ኤምሬታይዜሽን ሚኒስቴር ወይም ሞህሬ የጥሪ ማዕከልን መጠቀም ይችላሉ። የጥሪ ማዕከል ስልክ ቁጥር 600590000 የፌድሪ ቆንስላ ጄኔራል ጽሕፈት ቤት ዱባይ